አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ጋርዲዮላ ሲያረጅ ቴናግ ይሆናል። መላጣ ሰጠኝ የተባለ እንዳለ ቴናግ ነው። አንድ ሰው እንዳይከራከር አንድ ሰው ፈለው ከከማይቀር ጠምት ነው። በቃ እንደዚህ እኮ ነው አንደኛው ነው። በቃ ጡትን እየጠባተኛ እንግዲህ አስተኙት። እንግዲህ ምንም ማድረግ አይቻልም። አጣልቅስ በቃ ዶክተር አዘላችሁ ነው በሳምንት ሁለት የምትለጠፉት። ወይኔ አዋረድከን ሲቲ እንግሊዝን ወክለ ልከነ ስሙን ከማናቀው ማን ይሁን ከማናቀው ቡድን ጋር ተጫውተህ 3 ይጨስብሃል። ሲቲ አንተን አሁን ከኔ ጋር ለዋንጫ የምትፎካከረው ከኋላ መጥቼ ጀርባ ላይ ተነፍሳለሁ የምትሉት እናንተ ናችሁ። ከኛ ጋር እንዲህ የተለጠፍክ አንተ ወይኔ መቼ ነው በሜዳህ መተን የምንጫወተው? መቼ ነው? እኔ እንደው ፊላላ ባልገርፍ ጠብቅ። ወይኔ ይሄ ሁሉ ግን የተርፌ ስራ ነው። የምሬን ነው የምላችሁ። ኩኛ ብርኖ ኩኛ የበቃ ጆሮአችሁ ላይ አቃጨሉባችሁ፣ አጀዘቧችሁ እኮ የተርፌ ስራ። ወይ እኔ እኮ ማለት ነው ተርፌ ከባድ ቲም መስለኝ ነበር። ለካ አይደለችም ሆነ አይደለም። ሲቲ ደድበው ነው ያው ይሄኛው ሲለጥፈው ነው የገባኝ። እኔ ተርፌ ምንም አቋሟ ተሻሽሎ እንዳይመስላችሁ እንዳትሸወዱ። ያው ነች። ቀጣይ ጨዋታን አይተን ነው መመስከር ያለብን እንጂ አይሆንም ጀሞ። ለማንኛውም ሲቲ ተለጥፏል። እንግዲህ ምንም ማድረግ አይቻልም። ግን ስንተኛ ናችሁ ሻምፒዮንስ ሊግ ላይ? እንዴት ነው ነገሩ? ተቃጠልኩ ስለ በጣም ተረጋግቻለሁ። አሁን በጣም ተረጋግቼ ነው ስለ ለመድ ነው ሽንፈት ነው። ማንቸስተሮች ላይ ፈርዶብን እኛ ላይ ብሷል መሰለኝ። ዘንድሮማ እየተቃጠል ነው በጣም በቃ አላመዱን። አሁን እኮ ቀጣይ ወልቭስ ነው የምንገጥመው። ወልቭስ ማንም ቲም አሁን ማን ሲቲን በገጣምን ነው የሚለው። ወልቭስ አሁን እንደዛ ነው የሚለው። ምን ነው በገጣም እድለኛ ነው በቃ አሁን እኛ በማግኘቱ። ቦዶ ጊምት የሚባል ቲም ኧረ ወይኔ ጉድ ይፈላ። አንተ የኖርዌይ ቲም እንደዚህ እግዚአብሔር የሌለ ነገር እኮ ነው። ፎርሜሽኑ ላየ ሰው ማን ሲቲ እንደዚህ ይሆናል ብለህ ጭራሽ አትጠብቅም። ጋርዲዮላ ምን እየሆነ እንደሆነ አልገባኝም። ቲሙ ምን እየሆነ እንደሆነ አልገባኝም። እኔ 11 ተጫዋች አለ ሲቲ ውስጥ አንደኛው መሙያ ነው። ሪኮ ሉዊስ ዝም ብሎ አለ 11 እንዲሞሉ ተብሎ ነው የገባው ባዶ 10 ከሚሆን አዎ እንደዛ ነው የገባው። ሮድሪ በቃ ምንም የማይደረግ ነገር ነው የሰራው ቲሙ። እግዚአብሔርን በጣም አርሰናል የዛኔ ሳሊባና ማጋሌሽ የተጎዱበት ጊዜ በዚህ ነው ያለክ አልነበረም። በቃ የኛ ባሰማን በጣም ነው የባሰው። እንኳን ዲፌንሱን ተው ፊት ለፊቱም ችግር አለበት በጣም በቃ ወይኔ ዋንጫ እኮ የማይታሰብ ነው። አርሰናል በልቶ በገላገለና እኛም በቃኛ ቶፕ ፎርም አስጊ ነው በቃ የማይታሰብ ነው።